ልጆቼ ማንም ሰው ራሱ ማን እንደሆነች ሳያውቁ በሌላ ሰው ፈራጅ ሆኖ ሊታይ አይገባው። እኔና እናንተ በእግዚአብሔር ፊት እኩል ነን። እኔና እናንተ የደካማ ስጋ ተሸክመን ያደናቀፈንን ነገር ሁሉ በእግዚአብሔር ፊት ይቅርታ እንድናገኝ ዘወትር በርከክ ብሎ እግዚአብሔርን መለመን ያስፈልጋል። ማንንም ሰው አለመጥላት ነው። ከማንም ሰው ጋር አለመጣላት ነው። ከእግዚአብሔር ጋር መታረቅ ማለት ይኸው ነው። እናንተ የተመሰገናችሁ ልጆቼ ኑ ወደ እኔ ኑ የዘላለም ሕይወት ውረሱ። እንዴ ጻድቃኖችም እኮ ተገረሙ። እንዴ የታየንህና የታበላንህና ይህን ያህል ክብር ታወርሰናለህ? ቅዱሳን የሆኑ ሰዎች በጎ ሥራ ሰርተው አይጠግቡም። እኔና እናንተ ግን እዚያ መድረስ ላቃተን ነው፣ ጭቃ ውስጥ ስለሆነ